ውርጃ ወይም የፅንስ መቋረጥ ማለት ምን ማለት ነው? ስንት አይነት የውርጃ አይነቶች አሉ? እያንዳንዱን የውርጃ አይነቶችስ በምንድን ነው የምንለያቸው? እንዲሁም ደግሞ ማኔጅመንት ወይም ሕክምናውስ ምንድን ነው የሚለውን እናያለን። ሰላም እንዴት ናችሁ? ወደ ቻናል ቤተሰቦች ቪዲዮ አይፍ አባይ ነኝ። ዛሬ ላይ የማቀርብላችሁ ደግሞ ስለ ውርጃ አይነቶች ነው። ምን ምን የውርጃ አይነቶች አሉ? እያንዳንዱ የውርጃ አይነቶችስ የሚያስከትሉት ጉዳት ምንድን ነው? እንዴት ነው መለየት የምንችለው? መቼ ነው ሊፈጠሩ የሚችሉት የሚለውን በደንብ የምናየው ይሆናል። ይህን ቪዲዮ ማየት ስትጀምሩ ላይክ አድርጉ፣ ቻናሉንም ሰብስክራይብ አድርጉ። በቀጥታ ወደ ቪዲዮ። ስለዚህ በመጀመሪያ ውርጃ ማለት ነው አቦርሽን ማለት ነው የሚለውን ስናይ ኢት ኢዝ ተርሚኔሽን ኦፍ ፕሬግናንሲ በኢትዮጵያን አቆጣጠር እስከ 28 ሳምንት ይሄዳል። ውርጃ ብለን የምንጠራው አንድን ጽንስ ማቋረጥ ማለት ነው። ደግሞ የእርግዝና ሂደቱን ወይም ጽንስ የመቀጠል ሂደቱን ማቋረጥ ማለት ነው። ይህም ሲባል ደግሞ ማንኛውም ነፍሰ ጡር የሆነች እናት በህይወት ስትኖር ወይም በዕለት ተዕለት ህይወቷ ላይ የተለያዩ ችግሮች ሊያጋጥሟት ይችላሉ። ለምሳሌ ወይ ያልተፈለገ እርግዝና ልታለቅስ ትችላለች፣ ልትደፈር ትችላለች። በተለያዩ ምክንያቶች ነፍሰ ጡር ልትሆን ትችላለች። እንዲሁም ደግሞ በሌላ ሳይት ደግሞ ፈልገው በትዳር ህይወት መስርታ ጽንሱን ፈልገው ያረገዘችው እናት ሊኖር ይችላል። ስለዚህ ስለ ውርጃ ስናነሳ የምናየው በእነዚህ ሁለት እናቶች መካከል ላይ ነው ማለት ነው። ፈልገው ያረገዙ አሉ፣ ፈልገውም ደግሞ እንዲሁ ያላረገዙም ያልተፈለገ እርግዝና ያደረጋሉ። ስለዚህ ሁለቱም ለውርጃ ተጋላጭ ናቸው። ሁለቱም ላይ ውርጃ ሊያጋልጣቸው ይችላል ማለት ነው። በምን አይነት መንገድ ነው ስንል ያልተፈለገ እርግዝና ወይም ደግሞ ያለ እቅድ ያረገዙ ወይም ተደፍረው ያረገዙ በተለያየ ምክንያት ያረገዙ ነፍሰ ጡር የሆኑ ካሉ ጽንሱን ስለማይፈልጉት ማስወረድ ይፈልጋሉ፣ ዘን ውርጃ ይመጣል ማለት ነው። ፈልገው ደግሞ ባለትዳርም ሆነው በተለያየ መንገድ ደግሞ አንዳንድ የሰው ልጅና በዕለት ተዕለት ህይወታቸው ችግር ሊያጋጥም ይችላል። ደም መፍሰስ ይኖራል በአደጋ ምክንያት እና በተለያዩ ክሮሞሶማል ወይም ሆርሞናል አብኖርማሊቲዎች ምክንያት ውርጃ ሊከሰት ይችላል በራሱ ጊዜ ማለት ነው። ስለዚህ ከዚህም የተነሳ ስለ ውርጃ ማየት በደንብ አስፈላጊ ሆኖ ተገኝቷል ማለት ነው። ስለዚህ ስንት አይነት የውርጃ አይነቶች አሉ የሚለውን ስናይ በመጀመሪያ ደረጃ ሴፍ እና አንሴፍ አቦርሽን ብለን የምንጠራው አለ። ባይት ሰልፍ ስሙ ሴፍ ያስባለው ምንድነው? አንሴፍ ያስባለው ምንድነው የሚለው ማለት ስናይ ሴፍ አቦርሽን ማለት በሰለጠነ ባለሙያ ጥራቱን በጠበቀ ፕሮሲጀር የሚሰራ ነው። ያ ማለት አንድ እናት ጽንስ ማቋረጥ እፈልጋለሁ ብላ ስትመጣ ያ የሰለጠነ ባለሙያ ካገኛት በኋላ የሚደረገውን ምክርና ሜዲካል ኢንተርቬንሽን ካደረገላት በኋላ በመድኃኒትም ይሁን በተለያየ ፕሮሲጀር ተጠቅሞ ጥራቱን ጠብቆ ለየትኛውም አይነት ኢንፌክሽን ሳያጋልጥ ሲሰራላት ይሄ ሴፍ አቦርሽን እንለዋለን። ወይም ደግሞ እያንዳንዱን ስቴራይሊቲ ፕሮሲጀሩን ጠብቆ ሲሰራ ሴፍ አቦርሽን እንለዋለን። ሴፍ አቦርሽን ብለን የምንጠራው ምንድነው? ልክ ከዛኛው ከሴፍ አቦርሽን በተቃራኒ ማለት ነው። ጥራቱን ያልጠበቀ አንድ ነፍሰ ጡር የሆነች እናት ቤት ላይ በራሷ መንገድ መድኃኒት ልትወስድ ትችላለች። ወይም ደግሞ የባለሙያ ምክር ሳታገኝ በራሷ ምክንያት ጽንሱን ለማቋረጥ በምትፈልግበት ጊዜ አንሴፍ አቦርሽን ብለን እንጠራዋለን ማለት ነው። ሌላኛው ደግሞ ምንድነው? ስፖንታነስ አቦርሽን እና ኢንዲዩስድ አቦርሽን ብለን እንጠራዋለን። ወይም ደግሞ በራሱ ጊዜ የሚቋረጥና እኛ በባለሙያ ምክር ታግዞ በራሱ ጊዜ ጽንሱ እንዲቋረጥ ማድረግ የምንችልባቸው ማለት ነው። ስለዚህ ኢንዲዩስድ ብለን የምንጠራው ምንድነው? እኛ በራሳችን ጽንሱ እንዲወርድ ወይም እንዲቋረጥ ቀጣይነት እንዳይኖረው ማድረግ ስንችል፣ ያ ማለት ከባለሙያ ምክር ጋር ሆኖ በመድኃኒት ሊሆን ይችላል፣ በተለያዩ መንገዶች ጽንሱን አልፈልገውም ላለች እናት ጽንሱን ማቋረጥ ስንችል ይሄ ኢንዲዩስድ አቦርሽን ይባላል። ስፖንታነስ ብለን የምንጠራው ምንድነው? ከስሙን እንደምንነሳው ስፖንታነስ ላይ ደግሞ ሳይታሰብ በድንገተኛ መንገድ ነው ጽንሱ የሚቋረጠው ማለት ነው። ስለዚህ ይሄ ሞስትሊ ሀፕን የሚያደርገው ጽንሱን አሁን ለምሳሌ የሚፈልጉ እናቶች ከሆኑ ወይም ልጁን ማርገዝ ማሳደግ እስከ መጨረሻው መንከባከብ የሚፈልጉ እናቶች ከሆነ እንዲሁ በአጋጣሚ አንዳንዴ ያጋጥማል ማለት ነው። ስለዚህ ስፖንታነስ አቦርሽን የምንለው እንዲሁ ዝም ብሎ የሚፈጠር ማለት ነው በራሱ ጊዜ። ይሄም ደግሞ ወደ 6 አይነት ስፖንታነስ አቦርሽን ለምንጠራቸው አሉ። የመጀመሪያው ምንድነው? ቀደም መግቢያ ላይ በዝርዝር እንደነገርኳችሁ በደንብ እናያለን ያልኳችሁ የውርጃ አይነቶች ሞስትሊ ደግሞ አብዛኛውን ጊዜ በዕለት ተዕለት ህይወታችን የሚያጋጥሙን የመጀመሪያው ኮምፕሊት አቦርሽን ብለን እንጠራዋለን። ኮምፕሊት አቦርሽን ማለት ነው ሙሉ በሙሉ ጽንሱ ሲቋረጥና ሙሉ በሙሉ ከማህፀናችን ላይ ተጠራርጎ ሲወጣ የህፃኑም ይሁን የትኛውም ፓርት ከእናትየው ማህፀን ላይ ተጠርጎ ሲወጣ እና የእናትየው ማህፀን በአልትራሳውንድ ስካኒንግ በሚታይበት ጊዜ ምንም አይነት የቀረ ፓርት ከሌለው ኮምፕሊት አቦርሽን እንለዋለን ማለት ነው። ሁለተኛው ኢንኮምፕሊት አቦርሽን የምንለው ጽንሱ ተቋርጧል፣ ደም ፈሷታል፣ ነገር ግን
ሙሉ በሙሉ ጽንሱ ከሆዷ ውስጥ ወይም ከማህፀኗ ውስጥ አልወጣም ማለት ነው። ስለዚህ የተወሰነ የቀረ ፓርት አለው። ማህፀን እንደከፈተ ነው የሚታይ። ማህፀን በር በሚታይበት ጊዜ የተቆራረጠው የጽንሱ ፓርት ይኖራል ማለት ነው። ለዚህ ሁለተኛው ነው ማለት ነው። ሶስተኛው ምንድነው? ሚስድ አቦርሽን ብለው የምንጠራው ነው። ሚስድ አቦርሽን ማለት ምንድነው? ጽንሱ እናትየው ማህፀን ውስጥ ሙቷል ወይም ምንም አይነት እንቅስቃሴ የለውም፣ የልብ ምት የለውም ማለት ነው። ፊታል ቪያቢሊቲ ብለን የምንጠራው ነገር የለም። ስለዚህ ደም መፍሰስ የለም ለጊዜው። ነገር ግን እናትየው ማህፀን ውስጥ እንዳለ ጽንሱ አይንቀሳቀስም፣ የልብ ምት የለውም ማለት ነው። ያም ማለት አንድ የ5 ወር ጽንስ የተሸከመች እናት ከሆነች እንቅስቃሴ የምትሰማ ፊልም የምታረግ ከሆነ ነገር ግን ይሄ ሚስድ አቦርሽን በሚከሰትበት ጊዜ እንቅስቃሴ ይቆማል ማለት ነው። ያው እንዲያውም ሆዷ ደግሞ ኖርማሊ መሆን ከነበረበት ከእድሜው አንፃር ትንሽ ዝቅ ይላል ማለት ነው ይሆዷ። ሌላኛው ምንድነው? ኢኒቪቲቭል አቦርሽን። ኢኒቪቲቭል አቦርሽን ብለን የምንጠራው የማይቀር አይቀሬ የሆነ የውርጅ አይነት ነው። ደም መፍሰስ አለ ወደ ማህፀን አካባቢ ላይ ማለት ነው። ስለዚህ እንደዚህ አይነት የውርጅ አይነት በሚኖርበት ሰዓት ላይ ጽንሱ አይቀርም፣ መቋረጡ መውረዱ ሙሉ በሙሉ መውጣቱ ስለማይቀር ኢኒቪቲቭል አቦርሽን ተባለ ማለት ነው። ሌላኛው ምንድነው? ትሪትንድ አቦርሽን ብለን የምንጠራው ነው። ይሄ ከ80% በላይ የሆነው ትሪትንድ አቦርሽን ብለን የምንጠራው የተወሰነ ሚኒማል የሆነ ብሊዲንግ አለ፣ ነገር ግን ጽንሱ የመቀጠል እድል አለው ማለት ነው። 80% በላይ ያለው ጽንስ ቀጣይነት አለው። ስለዚህ የትሪትንድ አቦርሽን ብለን በምንጠራበት በሚያጋጥምብን ጊዜ አንድ እናት በቂ የሆነ እረፍት ማድረግ፣ እንቅስቃሴ መቀነስ አለባት ማለት ነው። ስለዚህ እርግዝናውን ቀጣይነት እንዲኖረው ያደርጋል ማለት ነው። ሌላኛው ምንድነው? ብላይትድ ኦቨም ብለን የምንጠራው ነው። ይሄ ደግሞ ምንም አይነት ፊታል ኤምብሪዮ ላይ ፊተስ የለም፣ ነገር ግን ሳክ ብለን የምንጠራው አለው ማለት ነው። ይሄ ብላይትድ ኦቨም የምንለው። የመጨረሻው ምንድነው? ሴፕቲክ አቦርሽን። ይሄ ደግሞ ልክ ቅድም ከላይ እንዳየነው አንዳንዴ የሁሉም ኮምፕሊኬሽን ሊሆን ይችላል፣ ሴፍ አቦርሽን ሊሆን ይችላል። በእነዚህ ምክንያት በተለያዩ ምክንያቶች የተለያዩ ኢንፌክሽኖችን ዴቨሎፕ ሲያደርግና ሌሎች ደግሞ በማህፀን ዙሪያ ያሉ ኦርጋኖችን ስትራክቸሮችን ጨምሮ ኢንፌክሽን ዴቨሎፕ ሲያደርግ የሴፕቲክ አቦርሽን ብለን እንጠራዋለን ማለት ነው። ስለዚህ አንድ እናት ወይም አንድ ነፍሰ ጡር እናት እነዚህ አይነት ምልክቶች በሚያጋጥሙበት ሰዓት አሁን ከዘረዘርናቸው ውስጥ ቀጥታ ወደ ባለሙያ ተጠግቶ ባለሙያን ማማከር፣ አልትራሳውንድ ስካን ማድረግና ከነዚህ ከተዘረዘሩት ውጭ አያልፍም ማለት ነው። ስለዚህ በደንብ እንደያንዳንዱ አይነት እንደየአይነቱ የውርጅ አይነት ማኔጅመንቱም ወይም ትሪትመንቱ ስለሚለያይ እነዚህን ማድረግ ይኖርባቸዋል ማለት ነው። ስለዚህ በደንብ ጥንቃቄ ማድረግ ያስፈልጋል። ጽንስ ለትንሽ ነገሮች ሁሉ ተጋላጭ ነው። ስንወድቅ፣ መኪና ቢጎስመን፣ ቢገፋን፣ እንጨት ቢመታን፣ በተለያዩ መንገዶች ጽንስ ሊቋረጥ ስለሚችል በደንብ ጥንቃቄ ማድረግ ያስፈልጋል።